መጋቢት ከተማ መድኃኒት ተወልዷል። የካንሰር መድኃኒት አይደለም፣ የደም ግፊት መድኃኒት አይደለም፣ የወባ መድኃኒት አይደለም፣ ኃጢአትን የሚቀጣ መድኃኒት፣ ኃጢአትን የሚደመስስ መድኃኒት፣ ሲኦልን የሚመታ መድኃኒት፣ እሱም የአብ ልጅ ኢየሱስ ከምድር ወደ ሰማይ የሚያስገባ ከባርነት ወደ ልጅነት የሚያመጣ ከሞት ወደ ሕይወት የሚያመጣ። ስለዚህ የምስራች እነግራችኋለሁ፣ አትፍሩ አላቸው። ዛሬ ወንድሜ እህቴ፣ ብዙ ሰዎች ይፈራሉ። ስለ ነጋቸው ሕይወት ይፈራሉ። ስለ ነጋቸው ማንነት ይፈራሉ። ለምን ቢባል የሚፈሩት ምክንያት እርግጠኛ ስላልሆኑበት ነው። ዛሬ አንድ ምስራች አለ፣ እርግጠኛ የምትሆንበት ሰማይ መግባትን ባሻውን የምታረጋግጥበት ባሻውን የምታረጋግጥበት አንድ የምስራች አለ። የባሻው እንደገነት ሕይወት ብርሃን ቤተክርስቲያን ይዛ መጣችሁ አንድ የምስራች አለ። ይህ የምስራች ካደጉ ሀገራት የመጣ ምስራች አይደለም፣ ከሰማይ የመጣ ከሁሉ በላይ ነው የተባለ ወንድሜ፣ ወካቢ የምስራች አይደለም፣ ጊዜያዊ አይደለም ወንድሜ። ለምሳሌ ምድር ላይ ስንኖር ምድር ላይ የምስራች አለ። ለምሳሌ የምንመለከተው የኢትዮጵያ ቴሌቪዥን ሀገራችን ኢትዮጵያ ለምሳሌ እንደ ህዳሴ ግድብ ለምሳሌ የመጀመሪያ ሙሌት የውሃ ሙሌት ሲደረግ በስልካችሁም ሆነ ልክ በምትከታተሉ ቲቪ እንኳን ደስ አለ። በሁለተኛው ዙር የውሃ ሙሌት ሞልቶ ደስ ይበላችሁ። በሶስተኛውም እንደዛ ወንድም ያ ለምድራዊ ለአንድነት ጉዳይ ተደረገ ነው። ይህ ግን ሰማይ የሚያስገባ ታሪክ የሚቀይር ሕይወት የሚለውጥ ወንድም ከሲኦል የሚያድን አንድ ምስራች አለን ወንድም። ስትወለድ የምስራች ተብሎ ለጎረቤት ይነገራል። ስታድግና ሰው እንደሚማር ተብለህ ስትጨርስ ለከሊትና ለከለ ውጤት መጣላችሁ። የምስራች እንትና አለፈች፣ የምስራች እከሌ አለፈ ይባላል። ከዛ ከሆነ በኋላ ይረሳ። ከዛ በኋላ የመንግስት ስራ ሲጀምር ዋ እንትና እኮ ስራ ገባ ደስ አይልም። የምስራች ምንድነው? የእከሌ ልጅ ስራ ያዘ ይባላል። ከዛ በኋላ ከሰማዩ በኋላ ያስጠላ። የማያስጠላ የምስራች ከምድር ያለፈ ሰበር ዜና ምድራዊ ሳይሆን ሰማያዊ ታሪክ የሚቀይር እሱም የእግዚአብሔር ልጅ በናናው መስቀል ላይ የተሰቀለ ብቸኛው ደሙን ያፈሰሰ አንድ የእግዚአብሔር ልጅ አለ። ከሎተሪ የሚበልጥ ምስራች ወንድ ልጅ ተወልዷል ተብሎ ከሚነገረው ምስራች የሚበልጥ ሴት ልጅ ተወልዳለች ተብላ ከሚነገረው የሚበልጥ ምስራች እከሌ አገባ ተብሎ ዋ ቤተሰብ ከሚደሰተው የሚበልጥ ምስራች እርሱም ወንጌል ይባላል። ስለዚህ በሉቃስ ወንጌል መጽሐፍ ላይ በግ ጠባቂዎች ነበሩ። መልአኩ መጣና እናንተ በዚህ በግ እየጠበቃችሁ ያላችሁ እረኞች ደስ ይበላችሁ፣ ሰበር አለ አሉ። አብ የላከ ዜና አለ። አብ ለምድር የላከ ብቸኛ የምስራች አለ። ወቅታዊ ሰው ቀናት ዓመታትን የሚያስቆጥር ሰው ሕያው የሆነ ዘላለማዊ ምስጢር ከዛ ብሎ አበሰረላቸው። ከዛ በኋላ የሚገርማችሁ ነገር ለሕዝብ ሁሉ ይላል። ለአንድ ብሔር አይደለም፣ ለአንድ ክልል አይደለም፣ ለአንድ ቀበሌ አይደለም፣ ለሕዝብ ሁሉ የሚሆን ለሕዝብ ሁሉ፣ ለትንሹ ለትልቁ፣ ለሀብታሙ ለድሃው፣ ለተማረው ላልተማረው፣ ለሁሉ የሚሆን አንድ የምስራች አለ። ሮቶያ ዳንቻ ቱቱዋት ነውት ማጫማጪሻቴ ኩኩታንታ ማጪሻቴ ነሰናቴ ቂጤስና ማይራ አጋሪ ወና ኩኒ ኩሌሞሪ ነው ነው ዳብራ ጆሮን ልብን ትሰጣለህ። አባቴ ከምድር ያለፈ ከቃላት ያለፈ ከወሬ ያለፈ ከንግግር ያለፈ አንድ ምስራች አለ። መንግሥተ ሰማያት መግቢያ በር አብ ለሰው ልጅ ያዘጋጀ ብቸኛ ልጅ። የሚገርማችሁ ነገር ይህ የምስራች መጽሐፉ መግቢያ ላይ 24 ምዕራፎች አሉትና በምዕራፍ 1 ላይ ቴዎፍሎስ የሚባል አንድ ከበርቴ ባለስልጣን ነበር። እውቀት አለው፣ የመንግስት ስራ ነው፣ ባለሙያ አለው። ነገር ግን ሕይወት ግራ የገባው። ከዛ በኋላ ሉቃስ እንዳለ አንተ ቴዎፍሎስ አንድ የሚያጓጓ ነገር አለ፣ አንድ ልትሰማ የሚገባ እውነት አለ። እሱ ምንድነው? 3 ዓመት ተኩል መድኃኒቱ ኢየሱስ ያሳለፈው ታሪክ እነግርሃለሁ አለ። ከዛ በኋላ ሰውየው ልቡ ተወሰደ። ሰውየው በክርስቶስ ሰመጠ። ሰውየው በክርስቶስ ተማረከ። ከዛ በኋላ ይህ ሰውዬ አስጠንቅቆ
በመዶሻ ቀበሌ የምትኖሩ ነዋሪዎች፣ ወንድና ሴት ልጆች፣ ነጋዴና ገበሬዎች ሆናችሁ አንድ መስራች አለ። አንድ የከበረ ኃያል ዜና በችግር ውስጥ ሆነ የሚያስደስት ግራ በመጋባት ሕይወት ውስጥ እያለ ነፃ የሚያወጣ ከዛ በኋላ ይህ ሰው የሰማ የሚገርማችሁ ነገር በሉቃስ መጽሐፍ ላይ ሁለት ባለስልጣኖች አሉ። አንዱ በጣም መጽሐፍ ቅዱስ ባለጠጋ ነው። እሱ ምዕራፍ 19 ላይ ዘኬዎስ የሚባል ነጋዴ ገቢዎች የሚሰራ እውቀት አለው፣ ገንዘብ አለው፣ ሀብት አለው። ወንድሜ ሰውየው ባለ ሀብት አይደለም ባለጠጋ ነው የሚለው። ባለ ሀብት ማለት ለራስ የሚሆን ባለጠጋ ማለት የሚፈስ ነገር ማለት ነው። ከራስ አልፎ ለሌላ የሚፈስ። ሰውየው ግን ይፍሰስለት እንጂ ግራ ገብቶታል። ደስታን አያውቅም፣ ሰላምን አያውቅም፣ እረፍትን አያውቅም። ኪሱ ገንዘብ አለ፣ ቤቱ ገንዘብ አለ፣ ምን ነገር የሥራ ሁኔታዎች የተመቻቸ በአራቱም በር የሥራ በር ተከፍቶለታል። ነገር ግን ልቡ ጨለማ ውስጥ ነው ያለው። አይኑ ታውሮ ሰውየው እውቀት አለው፣ ባለስልጣን ነው፣ ከበርቴ ነው። ነገር ግን በሰውየው ላይ ምንም አይነት ሐሴት የሚያደርግ ነገር የለውም። ሀብት እያለው እውቀት እያለው ከዛ በኋላ ይህ የተወለደው ሕፃን ቅድም የምስራች ተብሎ የተነገረ ሄዳ ወዴት? ወደ ኢያሪኮ ገሰገሰ። ወደ ኢያሪኮ ሲገሰግስ ሰውየው አጭር